ሰላም ጤና ይስጥልን ውድ የቻናል ቤተሰቦች እንዴት አላችሁልኝ? እንግዲህ ዛሬ የምናየው ፓርት 4 ነው፣ ግሬድን ማለት ነው። ስለዚህ እንግዲህ ግሬድ እንዴት እንሰራለን የሚለውን ነገር በሁለት መንገድ አሳያችኋለሁ። የመጀመሪያው እዚች ላይ ዋጋ ኤፍኤክስ የምትለው ጋር እንሄዳለን፣ እሷን እንነካታለን። ከዛ ኢፍ ነው የምንመጣ ዛሬ የምንሰራው በኢፍ ነው፣ ኢፍ ፋንክሽን ማለት ነው። ስለዚህ ኢፍ ፋንክሽን እንነካለን። ከዛ ሎጂካል ቴስቱ የመጀመሪያው እንግዲህ የጆንን ማለት ነው። የጆን H8 ላይ ይገኛል። H8 ግሬተር ዛር ኦር ኢኳል ቱ 85 እንላለን። ይሄ ሎጂክ ቴስት ነው። ከዛ ቫልዩ ምን ይሁን ነው እዚህ ላይ ኤ እናደርገዋለን። ዘን በተጨማሪ ደግሞ ሌሎችን ኦፕሽን ይሰጠናል። እነሱም እንዴት እንሰራለን የሚለው ነው። ቫልዩ ኢፍ ፎልስ የሚለው ላይ ኢፍ ብራኬት መክፈት H8 ግሬተር ዛር ኦር ኢኳል ቱ 7 ከሆነ ቢ ያድርግልኝ እንለዋለን። ከዛ አሁንም ኮማ ኢፍ እንላለን። አሁን ብራኬት ከፍታለን H8 ግሬተር ዛር ኦር ኢኳል ቱ 60 ከሆነ ሲ ይበለው እንላለን። ከዛ የመጨረሻውን ደግሞ ኢፍ ብራኬት እንከፍታለን H8 ሌስ ዛን 60 ከሆነ ዲን ይጥራልኝ እንላለን። ጨረስን ማለት ነው። ከዛ ኦኬ ማለት ነው። ስለዚህ ይሄ ሆነ ማለት ነው። ይሄን ያው ሴሌክት ስናደርገው ይሄ ይመጣል ማለት ነው። ከዛ ሁለተኛው አሰራራችን ደግሞ ሁለተኛው አሰራር ሙሉን መጻፍ ነው። ኢኳል ቱ ኢፍ ብራኬት እንከፍታለን H8 ግሬተር ዛን ኦር ኢኳል ቱ 85 እንልና እሺ እንግዲህ አሁን የምንሰራው ግሬተር ዛን ኦር ኢኳል ቱ 85 ኮማ ይህን ኤ ይበልልናለን። ከዛ ኢፍ እንከፍታለን H8 ግሬተር ዛን ኦር ኢኳል ቱ 70 ኮማ ማን ይጥራልን? ቢን ይጥራልን። ኮማ ኢፍ እንከፍታለን H8 ግሬተር ዛን ኦር ኢኳል ቱ 60 ማን ይጥራልን? ሲን ይጥራልን። እሺ ኮማ መጨረሻው ኢፍ እንከፍታለን H8 ሌስ ዛን 60 ኦር 60 ኮማ ዲን ይጥራልን ብለን ይህንን እንዘጋለን ማለት ነው። እንካልን ኢንተር ነው የምንለው። ከዛ ይህ ይሆናል ማለት ነው። እንግዲህ መልሳችን ይሄ ሆኗል። ስናየው ይህ ማለት ግሬተር ዛር ኦር ኢኳል ቱ 85 ግሬተር ዛር ኦር ኢኳል ቱ 70 ግሬተር ዛር ኦር ኢኳል ቱ 60 ሌስ ዛን 60 ምንድነው? ኤ ቢ ሲ ዲ ነው ማለት ነው። ይህንን ይመስላል። ይህን ነው። እናመሰግናለን የተከበራችሁ ውድ የቻናል ቤተሰቦች። በቀጣይ እስከምንገናኝ ቸር ሰንብቱልን። እናመሰግናለን የሚለውን ነው።